በዚህ ምድር ላይ ስትኖር አንድ ነገር ማምለጥ አትችልም። እሱም ትችት ነው። ምንም ብታደርግ፣ መልካም ብትሆን ክፉ፣ ሰዎች በአንተ ላይ መናገራቸውን አያቆሙም። ብዙዎቻችን የምንኖረው በሰዎች አስተያየት እስር ቤት ውስጥ ነው። አንድን ነገር ለመጀመር ስናስብ ሰዎች ምን ይሉኛል የሚለው የፍርሃት እግራችንን ያስረናል። እስቲ መንፈሳውያን ስለ ትችት ምን እንደሚሉና ከዚህ ስለ ልቦናዊ ጫና እንዴት ነፃ መውጣት እንደምንችል እንይ። ሰዎች አንተን ሲተቹ ስለ አንተ ምንም እያወሩ አይደለም፣ እያወሩ ያሉት ስለ ራሳቸው ነው። አንድ ሰው ወደ አንተ መጥቶ አንተ መጥፎ ነህ ወይም የምታደርገው ነገር አይረባም ሲል በውስጥ ያለውን ጥላቻ፣ ቅናት ወይም ፍርሃት በአንተ ላይ እየተፋው ነው። ኦሾ እንደዚህ ይላል፣ አንድ ሰው በአንተ ላይ ከተናደደ ቁጣው የራሱ የውስጥ ህመም ስሜት ነው። አንተን እንደ ምክንያት ተጠቀመብህ እንጂ ቁጣው የተፈጠረው በሱ ውስጥ ነው። ስለዚህ ማንም ሲተች በግል አትውሰደው። እስቲ ያስቡት፣ አንተ ሙሉ ሰላማዊና ደስተኛ ከሆንክ ሰዎችን ለመንቀፍና ለማሳነስ ጊዜ ይኖርሃል? አይኖርህም። የምትተቸውና የምትነቅፈው አንተ ራስህ በውስጥ ስላልተስማማ ነው። ስለዚህ ሰዎች ሲተቹ ይህ ሰው በውስጡ እያመመው ነው ብለህ ዘንለት እንጂ አትቀየሙ። አንተ የሰዎች አስተያየት ባሪያ ከሆንክ እውነተኛ ነፃነትህን ታጣለህ። ሎብሳንገር አፓ እንደሚለው እያንዳንዱ ሰው በሰውነቱ ዙሪያ የማይታይ ጋሻ ወይንም አውራ አለው። ሰላማዊ ስንሆን አውራችን ይጠነክራል። በሰዎች ትችት ስንናደድ፣ ስንጨነቅ ግን ይሄ ጋሻችን ይቀደዳል። ዶክተር ራምፓ በጽሑፎቹ ላይ እንዲህ ይላል፣ ሰዎች የሚወረውሩብህ ትችትና ስድብ መርዛማ የኢነርጂ ፍላጻ ነው። ያንም ፍላጻ በንዴት ከተቀበልከው ወደ ውስጥ ገብቶ ያቆስልሃል። ነገር ግን በዝምታና በፈገግታ ካለፍከው ፍላጻው በአንተን ሳይነካ ያልፋል፣ ወደ ወረወረውም ሰው ይመለሳል። ራምፓ የሚመክረን ትችት ሲሰነዘርብን ወዲያውኑ ምላሽ ከመስጠት እንድንቆጠብ ነው። ምላሽ በሰጠን ቁጥር የራሳችንን ውድ መንፈሳዊ ኃይል ለነቃፊዎች እየመገብን ነው። ምርጡ መከላከያ ውስጣዊ ጸጥታና ግዴለሽነት መሆን ነው። እንዲህ ከኦሾና ከራምፓ የተማርነው ታላቅ ቁም ነገር አለ። ትችት የህይወት አካል ነው። ነገር ግን በትችቱ መቁሰልና አለመቁሰል ያንተ ምርጫ ነው። ትችት የነቃፊውን ማንነት መግለጫ እንጂ ያንተ መለኪያ እንዳልሆነ ነው። ሰዎች ሊያዋርዱ ሲሞክሩ አንተ ወደ ላይ መውጣትህን ቀጥል። ንስር ወፍ ሲበር ቁራዎች ሊረብሹት ይሞክራሉ። ንስሩ ግን ከቁራዎቹ ጋር አይጣላም። ክንፎቹን ዘርግቶ ወደ ጥልቁ ሰማይ ይበራል። ያኔ ቁራዎቹ ኦክሲጅን አጥተው በራሳቸው ጊዜ ይወድቃሉ። አንተም እንደ ንስሩ በትችት ሳይሆን በራስ እውነት ሙሉ ሁን። ቪዲዮ ከጠቀመ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ለእናንተ ይሁን።